የአባቴ የመጨረሻ መልእክት። ሰላም፣ የትም ብትሆኑ አክብሮታዊና አፍቃሪ ሰላምታዬ ይድረሳችሁ። ዛሬ የቤተሰብን ዋጋና እውነተኛ ፍቅርን የሚያስታውስ አሳዛኝና ልብ የሚሰብር ታሪክ አለኝ። ብዙውን ጊዜ ከኛ ጋር ሲሆኑ ለኛ ቅርብ የሆኑ ሰዎችን ዋጋ አናውቅም። ነገር ግን ከኛ ሲርቁ ትንንሽ ቃሎቻቸው እንኳን እንደ ሀብት ይሰማሉ። በረከት የሚባል ወጣት በአንዲት ትንሽ ከተማ ውስጥ ይኖር ነበር። በረከት ጠንካራ ተማሪ ነበር፣ ነገር ግን በድህነት ተወልዶ ያደገ ነበር። አባቱ እንደ ሌሊት ጠባቂ ይሰራ ነበር። ሌሊቱን ሙሉ ያሳልፍ ነበር፣ ይሰራል እና ጠዋት ወደ ቤት ይመለሳል። እናቱም ቤተሰቡን ለመደገፍ ዳቦ ትሰራለችና ትሸጣለች። ነገር ግን በረከት ድህነታቸውን ይጠላ ነበር። አንድ ቀን ጓደኞቹ አዲስ ልብስ ለብሰው ወደ ትምህርት ቤት መጡ። እርሱ ግን አሮጌ ልብስ ለብሶ ነበር። ከዚያም ታላቅ ሐዘን ተወለደበት። ወደ ቤቱ ሄዶ በአባቱ ላይ መጮህ ጀመረ። ለምን እንደ ሌሎች ሰዎች መኖር አንችልም? ለምን ድሆች ተወለድን? ሲል ለአባቱ በቁጣ ተናገረ። አባቱ በዝምታ ተመለከተው። አንድ ቃል ብቻ ተናገረ። ልጄ፣ ዛሬ ላደርግልህ ባልቻልኩት ነገር ልትጠላኝ ትችላለህ፣ ግን አንድ ቀን ምን እንደሞከርኩልህ ትረዳለህ። ነገር ግን በረከት የአባቱን ቃላት ችላ አለ። ቀናት አለፉ፣ ወራትም አለፉ። አባቱ ከሌሊት ፈረቃ ወደ ቤቱ ሲመለስ ታመመ። ሰዎች ወደ ሆስፒታል ወሰዱት። በረከትና እናቱ እየሮጡ መጡ። ዶክተሩ ወጥቶ ራሱን ዝቅ አደረገ። ሞክረን ነበር፣ ግን ሞተ። የበረከት ዓለም ወዲያውኑ የቆመ ይመስል ነበር። የአባቱ የቀብር ሥነ ሥርዓት ተፈጸመ። ጥቂት ቀናት ካለፉ በኋላ እናቱ አሮጌ ሳጥን አውጥታ ሰጠችው። ይህ የአባትህ ነው። በረከት ሳጥኑን ከፈተ። በውስጡም አሮጌ ቀሚስ፣ አሮጌ ሰዓት እና አንድ ደብዳቤ አየ። ደብዳቤውን ከፍቶ ማንበብ ጀመረ። ደብዳቤው እንዲህ ይላል: ልጄ በረከት፣ ይህንን ደብዳቤ እያነበብክ ከሆነ ከአንተ ጋር አይደለሁ። በእኔ በተናደድክበት ቀን አንወቅስህም ነበር፣ ምክንያቱም ጥሩ ሕይወት እንዲኖርህ እፈልጋለሁ። አንድ ቀን ተመርቀህ ትልቅ ሰው እንድትሆን ይህንን የሌሊት ፈረቃ ለብዙ ዓመታት ሰርቻለሁ። በባንክ ውስጥ ገንዘብ አጠራቅሜያለሁ። አዲስ ልብስ አልገዛሁም፣ ስለዚህ መጽሐፍ መግዛት ትችላለህ። ተርቤያለሁ እና ተኝቻለሁ፣ ስለዚህ እርካታ እንዲኖርህ። እኔ ካንተ ጋር ባልሆንም እንኳ አንድ ነገር አስታውስ፣ ሁል ጊዜ እወድሃለሁ። አባት። በረከት ደብዳቤውን አንብቦ መጨረስ አልቻለም። እንባው በደብዳቤው ላይ ፈሰሰ። የአባቱን ሰዓት ወስዶ ወደ መቃብር ሄደ። እዚያ ተንበርክኮ ማልቀስ ጀመረ። አባቴ፣ ይቅርታ። ከኔ ጋር በነበርክበት ጊዜ ፍቅርህን መረዳት አልቻልኩም። ነገር ግን መልስ አልነበረም። ነፋሱ ብቻ ዛፎችን እያናወጠ ነበር። ከዚያ ቀን ጀምሮ በረከት ሕይወቱን ሙሉ ቀይሮታል። ትምህርቱን ጨረሰ፣ ታዋቂ ሰው ሆነ። ነገር ግን የአባቱን የልደት ቀን በየዓመቱ ወደ መቃብር ይሄዳል። እዚያም ለሚገኙ ድሃ ልጆች መጽሐፍትንና ልብሶችን ይሰጣል። ሰዎች አንድ ቀን ጠየቁት፣ ይህን ሁሉ ለምን ታደርጋለህ? በረከት በቀስታ ፈገግ አለ። ምክንያቱም እኔ ትንሽ ሳለሁ
አንድ ሰው ሕይወቱን ሙሉ ለኔ ሰጥቶኛል። ስለዚህ ይህንን ታሪክ የምታዳምጡ ሁሉ ብዙ ጊዜ የሚወዱን ሰዎች ፍቅራቸውን በቃላት ሳይሆን በመስዋዕትነት ያሳያሉ። ስለዚህ አባትህ ወይም እናትህ ዛሬ ካንተ ጋር ከሆኑ ለማመስገን ጊዜ ስጣቸው። ምክንያቱም አንዳንድ ጊዜ አመሰግናለሁ የሚለውን ቃል ለመናገር በጣም ዘግይቶ ሊሆን ይችላል። አመሰግናለሁ። በሚቀጥለው ጊዜ በሌላ ታሪክ እስክንገናኝ ድረስ በሰላም ቆዩ።